አሰላሙ አለይኩም ራፊቅ እባላለሁ። ብዙ ሙስሊም ያልሆኑ ሰዎች ኢስላም ከጣዖት አምልኮ የጸዳ ነው እየተባለ ሙስሊሞች ግን ሰላት ለመስገድ ሲጎነበሱ ለምን ወደ ካዕባ ይዞራሉ? ወንድሜ የጠየቀው ጥያቄ ሙስሊም ያልሆኑ ሰዎች ኢስላም ከጣዖት አምልኮ የጸዳ ነው ከተባለ ሙስሊሞች ለምን ወደ ካዕባ ይዞራሉ ወይም ካዕባን ይገዛሉ? ይሄ ሙስሊሞችን ትልቆቹ ጣዖት አምላኪዎች አያደርጋቸውም ይላሉ ነው የሚለው። እኛ ሙስሊሞች ወደ ካዕባ እንጎነበሳለን። ካዕባ ቂብላችን ነው፣ አቅጣጫችን ማለት ነው። ካዕባን አናመልከውም፣ ነገር ግን ፊታችንን ወደ እሱ እናዞራለን። ሶላት ውስጥ አላህ Subhanahu Wa Ta'ala ብቻ ነው የምናመልከው፣ ሌላን አናመልክም። እኛ ሙስሊሞች በአንድነት እናምናለን። ለምሳሌ ውስን አንድ አቅጣጫ ባይቀመጥ ኖሮ ሙስሊሞች ሶላት ለመስገድ ሲፈልጉ አንዱ ወደ ሰሜን፣ አንዱ ወደ ምዕራብ፣ አንዱ ወደ ምስራቅ፣ አንዱ ወደ ምዕራብ ዞረን እንስገድ ሊሉ ነው። ታዲያ ወዴት እንዙር? አላህ Subhanahu Wa Ta'ala ሁሉም የዓለም ሙስሊሞች ወደ ካዕባ እንዲዞሩ አዟል። በምዕራቡ የዓለም ክፍል የምንገኝ ከሆነ ወደ ምስራቅ፣ በምስራቅ የምንገኝ ከሆነ ወደ ምዕራብ፣ በሰሜን የምንገኝ ከሆነ ወደ ደቡብ፣ በደቡብ የምንገኝ ከሆነ ወደ ሰሜን። ሁሉም ሙስሊሞች በአንድ ላይ በአንድነት ወደ ካዕባ። መዘበራረቅ የለም። ለመጀመሪያ ጊዜ የዓለምን ካርታ የሳሉት ሙስሊሞች ናቸው። ያን ጊዜ ደቡብ ዋልታን ወደ ላይ፣ ሰሜን ዋልታን ደግሞ ወደ ታች አድርገው ነበር የሳሉት። አልহামዱሊላህ ካዕባና የመካ ከተማ በዓለም እምብርት ላይ ነበሩ። ምዕራባውያን መጡና ካርታውን ገለበጡት። ሰሜን ዋልታን ወደ ላይ፣ ደቡብ ዋልታን ወደ ታች። አልহামዱሊላህ አሁንም ካዕባ በዓለም መካከል ላይ ይገኛል። But yet alhamdulillah the Kaaba is yet in the center. ሙስሊሞች ለሐጅ በሚሄዱበት ጊዜ ጠዋፍ የሚያደርጉት ወይም ካዕባን የሚዞሩት ሁሉም ክብ አንድ ማዕከል እንዳለውና አላህን Subhanahu Wa Ta'ala ብቻ እንደምናመልክ ለማመልከት ነው። ለዚህ ጥሩ ምላሽ የሚሆነው በሁለተኛው የኢስላም ኸሊፋ በዑመር ረዲየላሁ ዐንሁ የተነገረው ሐዲስ ነው። በሰሂህ ቡኻሪ ቅጽ 2 ምዕራፍ 56 ሐዲስ ቁጥር 675 በሐጅ መጽሐፍ ዑመር ረዲየላሁ ዐንሁ ስለ ጥቁሩ የካዕባ ድንጋይ ሐጀሩል አስወድ ምን ይላሉ? አትጎዳኝም፣ አትጠቅመኝም። ነብዩ ሰለላሁ ዐለይሂ ወሰለም ሲስሙህና ሲነኩህ ባላይ ኖሮ አልስምህም፣ አልነካህም ነበር። ይህ ሐዲስ እኛ ሙስሊሞች ካዕባን እንደማናመልክ ለማሳየት የሚያስችል በቂ መረጃ ነው። ሌላው ይህን ጥያቄ ለሚያነሱ ሰዎች አንድ ጥያቄ መጠየቅ እፈልጋለሁ። በረሱል ሰለላሁ ዐለይሂ ወሰለም ጊዜ ካዕባ ላይ ወጥተው አዛን የሚያደርጉ ሰዎች ነበሩ። እስቲ የትኛው ጣዖት አምላኪ ነው በሚያመልከው ጣዖት አናት ላይ የሚንጠላጠለው? ለጥያቄው መልስ እንደሰጠው ተስፋ አደርጋለሁ። Midas.